ኮምፒውተራችሁ ስሎ እየሆነ ከተቸገራችሁ አሁን ከመነግራችሁ መንገዶች ውስጥ ቢያንስ አንዱ ሞክሩት፣ ይስተካከላችሁ። በነገራችን ላይ ቤታችሁ ውስጥ የተቀመጡ የማትጠቀሙባቸውን ያገለገሉ ኮምፒውተሮች መሸጥ እንደምትችሉ ታውቃላችሁ? እንዴት መሸጥ እንደምትችሉ የቪዲዮ መጨረሻ ይነግራችኋለሁ። ቪዲዮውን ሴቭ በማድረግ ጀምሩ። ኮምፒውተራችሁ በጣም ስሎ እየሆነ ካስቸገራችሁ አንደኛው ዊንዶውስ ፕላስ አይንኩና ሴቲንግ ክፈቱ። ከዛ ፕራይቬሲ የሚለውን ክሊክ አድርጉና ወደታች ስክሮል አድርጋችሁ ባክግራውንድ አፕስ የሚለውን ክፈቱ። ይሄንን ሙሉ በሙሉ ኦፍ አድርጉት፣ ወይም ደግሞ እዚህ ጋር የተዘረዘሩትን አንድ ባንድ እየመረጣችሁ ኦፍ አድርጓቸው። ሁለተኛ ስታርት በተን ላይ ክሊክ አድርጉና ኤምኤስ ኮንፊግ ብላችሁ ጻፉ። ከዛ ይሄንን ሲስተም ኮንፊግሬሽን የሚለውን ክፈቱ። ሰርቪስስ የሚለውን መርጣችሁ ሃይድ ኦል ማይክሮሶፍት ሰርቪስ የሚለውን ቼክ አድርጉና ዲሴብል ኦል ብላችሁ አፕላይ ኦኬ። ከዛ ሪስታርት እንድታደርጉ ይጠይቃችኋል። ሪስታርት አድርጉት። ሶስተኛ ዊንዶውስ ፕላስ አይንኩና አፕዴት ኤንድ ሴኩሪቲ፣ ከዛ አድቫንስድ ኦፕሽንስ። ሁሌ ትናንሽ ነገሮችን አፕዴት እያደረገ እንዳያዝጋችሁ እነዚህን በሙሉ ኦፍ አድርጓቸው። አራተኛ ታስክ ባር ላይ ራይት ክሊክ አድርጉና ታስክ ማናጀር ክፈቱ። ከዛ ስታርታፕ። እነዚህ ሶፍትዌሮች ኮምፒውተራችሁን ስትከፍቱ በዲፎልት አብሮ የሚነሱ ስለሆነ እየመረጣችሁ ዲሴብል አድርጓቸው። በተመሳሳይ ታስክ ባር ላይ ራይት ክሊክ አድርጉና ታስክ ማናጀር ክፈቱ። ከዛ ፕሮሰስ ውስጥ የማትፈልጓቸውን ራን የሚያደርጉ ፕሮሰሶች ካሉ ራይት ክሊክ እያደረጋችሁ ኢንድ ታስክ እያላችሁ ዝጓቸው። ማንኛውም ያገለገሉ እንዲሁም ምርጥና ሃይ ስፔክ ያላቸውን ኮምፒውተሮች በጣም ባሪፍ ዋጋ እንሸጣለንም እንገዛለንም ይሏቸዋል። ማፊ ኮምፒውተር መገኛቸው ሀና ማርያም ቀለበት ፊት ለፊት ወይም ቦሌ ኦሮሚያ ህንጻ ፊት ለፊት። በእነዚህ ስልክ ቁጥሮች ሄሎ ብትሉ ታገኟቸዋላችሁ። ፒስ